የዕለቱ የዜና መጽሔት ዝግጅታችን አራት ርዕሰ ጉዳዮችን በትንታኔ ያስደምጣል። ወደ ቀዳሚው ርዕሳችን ስንሻገር በኦሮሚያ ክልል ባለፉት ጥቂት ጊዜያት ብቻ ከ500 ሺህ በላይ ነዋሪዎች በታጣቂዎች ጥቃት ከንብረት ቀያቸውን መፈናቀላቸውን የክልሉ መንግስት አስታወቀም። ከዚህ በተጨማሪ በደቡብና ደቡብ ምስራቅ የክልሉ ቆላማ አካባቢዎች ዘንድሮ በተከሰተው ድርቅ ከ400 ሺህ በላይ ዜጎች ለችግር መዳረጋቸውንም አስታውቋል። የክልሉ ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ዛሬ ለመገናኛ ብዙሃን በሰጡት ጋዜጣዊ መግለጫ የክልሉ መንግስት ሰላምና ጸጥታን ለማረጋገጥ ከሚያደርገው ጥረት ጎን ለጎን ግብርና ላይ አተኩሮ እየሰራ መሆኑንም ገልጸዋል። ስዩም ጌቱ ከአዲስ አበባ ተጨማሪ ዘገባ አለው። የኦሮሚያ ክልላዊ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ዛሬ የክልሉ የልማትና ሰላም እንቅስቃሴ በሚል ርዕስ ለመገናኛ ብዙሃን በሰጡት ጋዜጣዊ መግለጫ እንዳብራሩት እንደ ሀገርም ሆነ በክልሉ ተጋርጦ የቆየውን የጸጥታ ችግርን ከመቋቋም ጎን ለጎን የልማት ስራዎች ላይም በትኩረት ተሰራ መቆየቱን ያመለከቱት በዚህም በሀገሪቱ ከፍተኛ ምርት ከሚሰበሰብበት ከክልሉ ባለፈው ዓመት በመኸር ምርት ከታረሰው 6.3 ሚሊዮን ሄክታር በ5.8 ላይ የተዘራውን መሰብሰብ መቻሉን ጠቅሰዋል። አሁን ላይ የተሰራበት ያለው የመስኖ ስንዴ ልማትና ምርታማነትንም ያሳድጋል የተባለው የተፋሰስ ስራ መሆኑንም በማከል በመጀመሪያው ዙር የመስኖ ስንዴ ልማት እስካሁን 302359 ሄክታር ላይ በዘር መሸፈን ተችሏል ማለት ነው። የተፋሰስ የልማት ስራዎች በቀጣይ 60 ቀናቶች የሚሰሩ ይሆናል። 2.5 ሚሊዮን ሄክታር መሬት በዚህ ይለማል ማለት ነው። በሌላ በኩል ሰፊ የጸጥታ መደፍረስ ተስተውሎበት አመቱን ሙሉ በቀጠለው በኦሮሚያ ክልል የዜጎችን ሰላምና ጸጥታ ሲስተጓጎል ተስተውሏል። መንግስት ጸጥታውን በማደፍረስ የሚከሰው ሸኔ በሚል ስም የሚጠራው የኦሮሞ ነጻነት ጦር በሚንቀሳቀስባቸው የወለጋ አራቱ ዞኖች በምዕራብና ሰሜን ሸዋ እንዲሁም በሁለቱ የጉጂ ዞኖች እንቅስቃሴውን ለመግታት 3 አበይት ተግባራት በመንግስት መከናወኑንም አውስተዋል። አቶ ኃይሉ አንደኛ ህዝቡ በራሱ ተደራጅቶ የአካባቢውን ሰላም እንዲጠብቅ ህዝቡን የማደራጀት ስራ ተሰርቷል። ጋቸነ ስርና የሚል የስርዓቱ ደጀን ሆኖ ህዝቡ የራሱን ሰላም እንዲጠብቅ ተሰርቷል። በዚህም ውጤቶች ተገኝተዋል ማለት ነው። ሁለተኛው ደግሞ በተሳሳተ መንገድ ሽብርተኛ ቡድን የተቀላቀሉ ወጣቶች በአባገዳዮችና በአዶሊ ሲንቄዎች በሚያደርጉት ጥሪ እስካሁን 312 የሚሆኑ ወጣቶች እንዲመለሱ ተደርጓል። በሶስተኛው ደረጃ የመንግስት የጸጥታ አካላቶች በሽብርተኛው ቡድን ላይ የማያዳግም እርምጃ እንዲወስዱ የማድረግ ስራ ተሰርቷል። በዚህም ከታህሳስ 16 እስከ ታህሳስ 30 ብቻ በአራቱ የወለጋዎች ሁለቱ ሸዋ ምዕራብና ሰሜን ሸዋ ሁለቱ ጉጂዎች ላይ 876 ታጣቂዎች ተደምስሷል ማለት ነው። የአስቸኳይ ጊዜ አዋጁ ከታወጀ ወዲህ 2439 ነው። በነፍስ ወከፍና በቡድን የታጠቀውን ሁሉ የመማረክ ስራ ተሰርቷል ማለት የህዝባችንና የክልላችን ደህንነት ለማረጋገጥ አጠናክረን መስራታችንን እንቀጥላለን። በምዕራብና ደቡብ ምዕራብ ኦሮሚያ ምስራቅና ምዕራብ ሐረርጌ ቆላማ ስፍራዎችን ጨምረው በአራት ዞኖች ባጋጠመው የድርቅ አደጋ ከ400 ሺህ በላይ ዜጎች ለችግር መዳረጋቸውን ያመለከተው የክልሉ ኮሚኒኬሽን ኃላፊ መግለጫ በሰውና እንስሳት ላይ የህይወት አደጋ እንዳይደርስ ምላሽ የተሰጠ መሆኑንም አብራርተዋል። በቦረና 166136 የሚሆኑ ሰዎች በዚህ ችግር ተጠቂ ሆነዋል። በምስራቅ ባሌ 251662 በዚህ በድርቅ ምክንያት ለችግር ተጋልጠዋል ማለት ነው። ይሄ ችግር የሰው ህይወት ላይ ጉዳት እንዳያደርስ የእርዳታ እህል እያደረሰ ይገኛል። ከብቶች ላይ የሚደርሰውን ጉዳት ለመቀነስ ውሃና የመኖ አቅርቦትን እየሰራ ይገኛል ማለት ነው። በሌላ በኩል በክልሉ በመንቀሳቀሰው ታጣቂ ቡድን ምክንያት ብቻ ከ500 ሺህ በላይ ዜጎች ከቤት ንብረታቸው መፈናቀላቸውንም ነው ኃላፊው የገለጹት። አምርተው ነግደው ይተዳደሩ የነበሩ ዜጎቻችን የተፈናቀሉ ናቸው። መንገዶች፣ ክሊኒኮች፣ ትምህርት ቤቶችን አውድሟል። ያላወደመው ንብረት ያላጠፋው ህይወት የለም። መንግስትም አስፈላጊውን እርምጃ ሁሉ እየወሰደበት ይገኛል። በሀገሪቱ የታሰበው ብሔራዊ ምክክር ላይ እንዲሳተፉ ታስበው በቅርቡ ስለተለቀቁት ፖለቲከኞችም የተጠየቁት አቶ ኃይሉ ከባለፈው ሁኔታ ላይ ትምህርት ወስደው በሰከነ መንፈስ የተሰጣቸውን እድል ይጠቀማሉ የሚል ግምት አለን ማለት። በዚህች አገር የህግ የበላይነት ሲረጋገጥ ብቻ ነው ችግሮቻችን መፈታት የሚችሉ። በህግ የበላይነት ጥላ ስር ተወያይተን የማንፈታቸው ችግሮች የሉ። በምንወያይበት ወቅትም አዎንታዊ የሆነ
አስተዋጽኦ ይኖራቸዋል ከሚል ክሳቸው የተቋረጠ ስለሆነ በዚህ አግባብ ነው የክልላችን መንግስት የፌደራል መንግስቱ በወሰደው እርምጃ ላይ በጎ እርምጃ ነው የሚል አስተያየት አለን። በኦሮሚያ ታጣቂዎችን ለመምታት የሚወሰደው የአየር ጥቃት ሰላማዊ ዜጎች ላይ ጥቃት ይፈጽማል የሚባለውን መረጃ ግን አቶ ኃይሉ አጣጥለውት በኦሮሚያ ምንም አይነት የአየር ጥቃት ለመፈጸሙን ገልጸዋል። ኃላፊው በኦሮሚያ በተለይም በምስራቅና ሆሮ ጉድሩ ወለጋ ዞኖች አካባቢ ከኦሮሞ ነጻነት ጦር በተጨማሪ የጉሙዝና አማርኛ ተናጋሪ ያሏቸው ታጣቂዎችም ህብረተሰቡን እንደሚያፈናቅሉና በሁሉም ላይ መንግስት ተመሳሳይ እርምጃ እንደሚወስድም ነው በመግለጫቸው ያመለከቱት። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። ተከታዩ ዘገባ ደግሞ ወደ ሰሜን አሜሪካ ነው የሚወስደን። ዩናይትድ ስቴትስ በኢትዮጵያ የሚካሄደው ጦርነት መቋጫ በሚያገኝበት መንገድ ላይ ትኩረት ሰጥታ በመስራት ላይ መሆኗን አስታወቀች። የአሜሪካ የውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ ትናንት ለጋዜጠኞች በሰጡት መግለጫ እንደገለጹት በኢትዮጵያ የሚካሄደውን ጦርነት ወደ ፍጻሜ ለማምጣት አሜሪካ ጠንካራ ዲፕሎማሲ እየተከተለች ነው። በሌላ በኩል በኢትዮጵያ ያለው ቀውስ ለዩናይትድ ስቴትስ ፈታኝ ሆኖ መቆየቱን አንድ የአሜሪካ አስተዳደር ከፍተኛ ባለስልጣን መናገራቸው ተመልክቷል። ታሪኩ ኃይሉ ከአትላንታ ጆርጂያ ተከታዩን ዘገባ ልኮልናል። ቃል አቀባዩ ኔድ ፕራይስ ትናንት ከጋዜጠኞች ጋር በነበራቸው ቆይታም የአሜሪካ ትኩረት በኢትዮጵያ የሚካሄደውን ጦርነት ወደ ፍጻሜው ማምጣት እንደሆነ ተናግረዋል። በሰሜን ኢትዮጵያ በተከሰተው ግጭት የተንሰራፋውን የሰብአዊ መብት ረገጣና ስቃይ ለማስቆም ከሁሉ የተሻለው መንገድ ጦርነቱ መቋጫ የሚያገኝበትን መላ ማፈላለግ መሆኑን ቃል አቀባዩ አመልክተዋል። ለዚሁ አሜሪካ ትኩረት ለሰጠችው ተግባርም ጠንካራ ዲፕሎማሲ እየተከተልን ነው ብለዋል ቃል አቀባዩ። ጠንካራ ዲፕሎማሲ እየተከተልን ነው። በመሪዎች ደረጃ የተካሄደው የስልክ ውይይትም የዚህ አካል ነበር። አምባሳደር ፊልትማንና አሁን ልዩ መልእክተኛው ስታርፊልድ በዚህ ውስጥ በጥልቀት ተሰማርተዋል። ከቀድሞ ፕሬዝዳንት ኦባሳንጆ ጋር በቅርበት በመስራት ላይ እንገኛለን። ኔድ ፕራይስ በዚሁ ጊዜ ጠቅላይ ሚኒስትር አብይ አህመድና የአሜሪካው ፕሬዝዳንት ጆ ባይደን በስልክ ስላደረጉት ውይይትም አንስተዋል። ፕሬዝዳንቱ ከኢትዮጵያ ጠቅላይ ሚኒስትር አብይ ጋር የመነጋገር እድል አግኝተዋል። ፕሬዝዳንቱ በተለይ በቅርቡ በሰላማዊ ዜጎች ላይ ጉዳት ስላደረሱና ሌሎች የሰብአዊ መብት ጥሰቶች ስላስከተሉት የአየር ድብደባዎች በተለይ ስጋታቸውን አንስተዋል። በግጭት ውስጥ ባሉ ሁሉም አካላት የሚፈጸሙ የሰብአዊ መብት ጥሰቶችን በተመለከተም ወደፊትም በከፍተኛ ባለስልጣናት ደረጃ በሚካሄዱ ውይይቶችና መግለጫዎች ጭምር ማንሳታችንን እንቀጥላለን ብለዋል ቃል አቀባዩ። አሁን ያለው ሁኔታ ለሁለቱም ወገኖች መልካም እምነትን ለማሳየት እድል ይሰጣል ብለን እናምናለን ያሉት ቃል አቀባዩ ውጊያ ቆመው ወደ ድርድር ጠረጴዛው ሊመጡ ይህም ግጭቱ እንዲዘጋ ሊያደርገው እንደሚችል አመልክተዋል። ይህ በእንዲህ እንዳለ በዩናይትድ ስቴትስ የንግድ ተወካይ የተነሱትን ስጋቶች ለመፍታት የበለጠ አዎንታዊና ገንቢ እርምጃዎች ከተወሰዱ ከኢትዮጵያ መንግስት ጋር ወደ ውይይት ሂደት ለመግባት ፈቃደኛ እንሆናለን ሲሉ አንድ ከፍተኛ የአሜሪካ ባለስልጣን መናገራቸው ተዘግቧል። እኚሁ ከፍተኛ ባለስልጣን የአሁኑ የአሜሪካ አስተዳደር ስልጣን ከመያዙ በፊት ጀምሮ በኢትዮጵያ ያለው ቀውስ ለዩናይትድ ስቴትስ በጣም ፈታኝ ሆኖ መቆየቱን አውስተዋል። ቀውሱ በርካታ ገጽታዎች አሉት ያሉት ባለስልጣኑ በተለይ አሳሳቢ የሆነ የሰብአዊ ቀውስ እንዳለ ግልጽ ነው ብለዋል። ከውጭ ሀገራት ሚናና ተጽዕኖ አንጻር ቀጠናዊ አንድምታ ያለው የጸጥታ ችግር አለው ያሉት ከፍተኛ ባለስልጣኑ በተለይ በዚህ ግጭት ውስጥ ኤርትራ ያላትን የማይጠቅም ሚና አስተውያለሁ ብለዋል። ይሁንና ፕሬዝዳንት ኢሳያስ አፈወርቂ ሰሞኑን ከኤርትራ ቴሌቪዥን ጋር ባደረጉት ቃለ መጠይቅ ጦራቸው በትግራይ ጦርነት እንዴት እንደተሳተፈ ሲያስረዱ ከተቃጣባቸው ጥቃት አገራቸውን ለመከላከል እንደሆነ መናገራቸው ይታወቃል። በሌላ በኩልም የመንግስታቱ ድርጅት ዋና ጸሐፊ ቃል አቀባይ ስቴፋን ዱጃሪች ትናንት በሰጡት መግለጫ በግጭት ውስጥ ላሉ ወገኖች እርዳታና የሕክምና ድጋፍ ለማድረስ ሁኔታዎች እንዲመቻቹላቸው ጠይቀዋል። በግጭት ውስጥ ያሉ ሁሉም ወገኖች ነፃና ቀጣይነት ያለው የሰብአዊ እርዳታ ሰራተኞችና አቅርቦቶች የሕክምና ቁሳቁስን ጨምሮ በቅርብ ጊዜ በተፈጸሙ ጥቃቶች የተጎዱ ንጹሃን ዜጎችን ለማከም ወደ ትግራይ የሚገቡበትን ሁኔታ እንዲያመቻቹ እንጠይቃለን። ለዶይቼ ቬለ ታሪኩ ኃይሉ ከአትላንታ ጆርጂያ። ተከታዩ ዘገባችን ወደ አዲስ አበባ ይመልሰናል።
ባለፈው አርብ ምሽት ድንገት ክሳቸው ተቋርጦ ከስር የተለቀቁ ፖለቲከኞች ክስተቱ ያልተጠበቀና የማይታመን እንደነበር ገልጸዋል። አስተያየታቸውን በተለይ ለዶይቼ ቬለ የሰጡት የኦሮሞ ፌዴራላዊ ኮንግረስ ስራ አስፈጻሚ ኮሚቴ አባል አቶ ደጀኔ ጣፋ ውሳኔው የሚበረታታ እንደሆነ ገልጸው ፍሬ እንዲያመጣ በዓላማው ቀጣይነት ሂደት ላይ እንዲያተኩር ጠይቀዋል። ፖለቲከኛው የእስሩ ገጠመኞቻቸውን በገለጹበት ቃለ ምልልሳቸው በይቅርታ መንገድ መወያየትና መደራደር በኢትዮጵያ ለራቀው ሰላምና መረጋጋት እልባት ያመጣል ብለው እንደሚያምኑም ገልጸዋል። ስዩም ጌቱ ዝርዝር ዘገባ አለው። ለፖለቲከኛ ደጀኔ ጣፋ ያቀረብኩላቸው የመጀመሪያ ጥያቄ ከእስር ከመፈታታቸው በፊት የተገለጸላቸው አሊያም ከመንግስት ጋር የተወያዩበት ነገር ስለመኖር አለመኖሩን ነው።